እነዚህን ሁለት ሴቲንጎች ኦፍ በማድረግ የስልካችሁን ግለት እንዲቀንስ ባትሪያችሁም ረጅም እድሜ እንዲኖረውና ፍጥነቱም እንዲጨምር ማድረግ ይቻላል። አንደኛው ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ገብተን አፕ የሚለው አማራጭ ጋር እንሄድና አፕ የሚለውን አማራጭ እነካለን። ከዛም ሶስቷን ነጥብ በመንካት ስፔሻል አክሰስ ላይ እንገባለን። ከዚያም ዩዘር ዳታ አክሰስ የሚለውን በመጫን ዲጂታል ዌልበሪንግ የሚለውን ኦፍ እናደርጋለን። ዲጂታል ዌልበሪንግ ኦፍ ባናረግ ሊከሰት የሚችለው ነገር ምንድነው? አንደኛው ስልካችሁ ላይ ያለውን እያንዳንዱን አፕሊኬሽኖች በምንጠቀምበት ሰዓት ምን ያህል ሰዓት እንደተጠቀምን ባክግራውንድ ላይ በመመዝገብ ይህንም የባትሪያችሁን ፍጥነት እንዲቀንስ ያደርጋል። ፍጥነቱንም የስልካችሁን ኦቨርኦል አክቲቪቲ እንዲቀንስ ያደርገዋል። ሁለተኛው ወደ ኋላ እንመለስና ጎግል የሚለው አማራጭ ላይ እንገባለን። ጎግል የሚለው አማራጭ ላይ ከገባን በኋላ ኦል ሰርቪስ የሚለውን እነካለን። ኦል ሰርቪስን ከነካን በኋላ ፐርሰናላይዝ ዩዚንግ ሼር ዳታ የሚለውን እነካለን። እሱን ከነካን በኋላ ሶስቱን ነገሮች ኦፍ እናደርጋቸዋለን። ሶስቱን ነገሮች ኦፍ ባናረጋቸው ምንድነው የሚከሰተው? አንደኛ እያንዳንዱን የምናደርጋቸውን አክቲቪቲዎች በመመዝገብ ባክግራውንድ ላይ ወደ ጎግል ይልካል። ይህም ደግሞ ከፍተኛ የሆነ መጨናነቅን በስልካችን ውስጥ በመፍጠር ግለት እንዲከሰት ያደርጋል። እኒህ ሁለት አሁን የሰጧችሁን ቲፖች በመጠቀም ስልካችሁን ፍጥነት መጨመር ትችላላችሁ። ከተመቻችሁ ላይክ፣ ሼር ማድረግ ትችላላችሁ። አመሰግናለሁ።